ናውን ምን ማለት ነው? በእንግሊዝኛ ውስጥ ምን አይነት ቃላቶችን ናውን ብለን እንጠራለን? ናውንስ የምንላቸው ቃላት ከእንግሊዝኛው ፓርትስ ኦፍ ስፒች ወይም የንግግር ክፍሎች አንዱ ሲሆኑ በአማርኛው ስሞች እንላቸዋለን። ሶ ናውንስ አር ጀስት ኔምስ። ኔምስ ስንል they could be name of a person, name of a place, name of a thing, name of an animal, and name of an idea። እያንዳንዱን ምን ማለት እንደሆነ ከነ ምሳሌው እንመልከት። የመጀመሪያው nouns could be name of a person። name of a person ስንል ሰዎችን የምንጠራባቸው ማንኛውም ስሞች ማለታችን ነው። ለምሳሌ ሰዎችን በስማቸው ልንጠራ እንችላለን። ሳራ፣ ሃና፣ ዳንኤል፣ ናሆም እና የመሳሰሉት የግል ስማችን ማለት ነው። ሁለተኛ ሰዎችን በፕሮፌሽናቸው ወይም በሙያቸው ልንጠራ እንችላለን። ቲቸር አስተማሪ፣ ዶክተር ሐኪም፣ ስቱደንት ተማሪ እያልን ልንጠራ እንችላለን ማለት ነው። ሌላው ደግሞ ሰዎችን ጀነራሊ የምንጠራባቸው ስሞች አሉ። ለምሳሌ ማን ሰው ወይም ወንድ፣ ወመን ሴት፣ ቦይ ወንድ፣ ገርል ሴት፣ ማዘር እናት፣ ብራዘር ወንድም፣ ቻይልድ ልጅ፣ ፍሬንድ ጓደኛ። እነዚህ ሁሉ their nouns ማለት ነው። ሰዎችን ለመጥራት የምንጠቀማቸው ስሞች ናቸው ማለት ነው። next is name of a place ወይም የቦታ ስም። ለቦታ የምንሰጣቸው ስሞች በሙሉ እዚህ ውስጥ ይካተታሉ። ለምሳሌ ጀነራል ከሆኑ ቦታዎች ብንጀምር ኮንቲነንት አህጉር፣ ካንትሪ ሀገር፣ ሲቲ ከተማ። ስፔሲፊክ ብናደርገው ደግሞ አፍሪካ፣ ኢትዮጵያ፣ አዲስ አበባ። ሌሎች ኮመን ፕሌሶችንም ያጠቃልላል። ለምሳሌ ስኩል ትምህርት ቤት፣ ሃውስ ቤት፣ ሆስፒታል ሐኪም ቤት፣ ሆቴል፣ ቸርች። የተፈጥሮ ቦታዎችንም ያጠቃልላል። ሌክ ሐይቅ፣ ማውንተን ተራራ፣ ሪቨር ወንዝ። እነዚህ ሁሉ የቦታ ስሞች ናቸው። ስለዚህ their nouns ማለት ነው። ሶስተኛ name of a thing። እዚህ ውስጥ ደግሞ ማንኛውም ኦብጀክትስ ወይም ቁሶች ይካተታሉ። ለምሳሌ ቴብል ጠረጴዛ፣ ካር መኪና፣ ቡክ መጽሐፍ፣ ፎን ስልክ፣ ዶር በር፣ ፔን ብዕር፣ መኒ ገንዘብ እና የመሳሰሉት ነገሮች የቁሳቁስ ስሞች በሙሉ እዚህ ውስጥ ይካተታሉ። አራተኛ name of an animal። የእንስሳት ስሞችም ናውንስ ናቸው ማለት ነው። ለምሳሌ ዳግ ውሻ፣ ካት ድመት፣ ላየን አንበሳ፣ ሆርስ ፈረስ፣ ፊሽ አሳ፣ በርድ ወፍ እያልን ሁሉም የእንስሳት ስሞች their nouns። አምስተኛውና የመጨረሻው name of an idea። አይዲያ ስንል ሀሳብ ማለታችን ነው። ስለዚህ ሀሳባዊና ምናባዊ የሆኑ ነገሮች ስሞች በሙሉ እዚህ ውስጥ ይካተታሉ ማለት ነው። ለምሳሌ ሪሊጅን ሃይማኖት አይዲያ ነው፣ ሀሳባዊ ነው፣ ምናባዊ ነው። ስፔሲፊካሊ የሃይማኖቱን ስምም መጥቀስ እንችላለን። ኢስላም ክርስቲያኒቲ። they are all name of an idea። ሌላው ደግሞ ናውሌጅ እውቀት፣ ዊዝደም ጥበብ፣ ፍሪደም ነፃነት፣ ፒስ ሰላም፣ ጀስቲስ ፍትህ። እነዚህ ሁሉ they are nouns። ፊሊንጎቻችንም ወይም ስሜቶቻችንም እዚህ ውስጥ ይካተታሉ። ላቭ ፍቅር፣ ፊር ፍራቻ፣ አንገር ንዴት፣ ሃፒነስ ደስታ። እነዚህ ሁሉ they are names of an idea and they are nouns። ስለዚህ እንግሊዘኛ ላይ ናውን ብለን የምንጠራቸው ቃላት እነዚህ አምስቱ ስሞች ናቸው ማለት ነው። አሁን 10 አረፍተ ነገሮች እሰጣችኋለሁ። በእያንዳንዱ አረፍተ ነገር ወይም ሴንቴንስ ውስጥ ናውን የሆኑ ቃላቶችን ለይተን እናወጣለን። አንደኛ ሃና lives in Ethiopia። ሃና lives in Ethiopia። ሃና የምትኖረው ኢትዮጵያ ውስጥ ነው። በዚህ አረፍተ ነገር ውስጥ ሁለት ናውኖች አሉ። የመጀመሪያው ሃና name of a person። ሁለተኛው ናውን ኢትዮጵያ name of a place።
ሁለተኛ ሴንቴንስ the book is on the table. the book is on the table. መጽሐፉ ጠረጴዛው ላይ ነው። አሁንም ሁለት ናውኖች አሉን። የመጀመሪያው book፣ ሁለተኛው table። name of things ናቸው ማለት ነው ሁለቱም። ሶስተኛ my brother has a phone. my brother has a phone. ወንድሜ ስልክ አለው። ሁለት ናውኖች አሉ። የመጀመሪያው brother name of a person። ሁለተኛው ናውን phone name of a thing። በጣም ጥሩ። አራተኛ ሴንተንስ the doctor works in a hospital. the doctor works in a hospital. ሐኪሙ የሚሰራው ሆስፒታል ውስጥ ነው። ሁለት ናውኖች አሉን። የመጀመሪያው doctor name of a person። ሁለተኛው ናውን hospital name of a place። አምስተኛ knowledge is power. knowledge is power። እውቀት ኃይል ነው። በዚህ ሴንተንስ ውስጥ አሁንም ሁለት ናውኖች አሉ። የመጀመሪያው knowledge name of an idea። ሁለተኛው power አሁንም name of an idea። ስድስተኛ the girl is eating an apple. the girl is eating an apple። ልጅቷ አፕል እየበላች ነው። በዚህ ሴንተንስ ውስጥ ሁለት ናውኖች አሉ። የመጀመሪያው girl name of a person። ሁለተኛው ናውን apple name of a thing። ሰባተኛ the teacher is in the classroom. the teacher is in the classroom። ሁለት ናውኖች አሉ። የመጀመሪያው teacher name of a person። ሁለተኛው ናውን classroom name of a place። በጣም ጥሩ። ስምንተኛ ሴንቴንስ the dog is playing with a ball. the dog is playing with a ball። ውሻው በኳስ እየተጫወተ ነው። ሁለት ናውኖች አሉ። የመጀመሪያው dog name of an animal። ሁለተኛው ናውን ball name of a thing። ዘጠነኛ the man has confidence. the man has confidence። ሰውየው በራስ መተማመን አለው። ሁለት ናውኖች አሉን። የመጀመሪያው man name of a person። ሁለተኛው confidence name of an idea። የመጨረሻው ሴንተንስ the horse is in the farm. the horse is in the farm። ፈረሱ እርሻ ውስጥ ነው። ሁለት ናውኖች አሉ። የመጀመሪያው horse name of an animal። ሁለተኛው ናውን farm name of a place። ናውኖችን መለየት በጣም ቀላል ነው ማለት ነው። እናንተ ደግሞ የበለጠ ፕራክቲስ ማድረግ ከፈለጋችሁ ተጨማሪ ሴንተንሶችን ከነመልሳቸው ቴሌግራም ቻናላችን ላይ ታገኛላችሁ። ቴሌግራም ቻናሉን @eGrammarStars በሚለው ታገኛላችሁ፣ ወይም ሊንኩን ዲስክሪፕሽን ላይ እና የመጀመሪያው ኮሜንት ላይ አስቀምጥላችኋለሁ። ማንኛውም ጥያቄ ካላችሁ ደግሞ ኮሜንት ላይ መጠየቅ ትችላላችሁ። አሁን ናውኖችን በደንብ አውቃችኋል። ኔክስት ስቴፕ የሚሆነው ዲፍረንት ታይፕስ ኦፍ ናውኖችን መለየት ነው። ቀጣይ ቪዲዮ ላይ የናውን አይነቶችን አንድ በአንድ እናያለን። see you on the next video።